ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ በዚህ አጭር ዝግጅት ታላቁን ሙዚቀኛ እውነተኛውን ፓን ኢትዮጵያኒስት ጥላሁን ገሰሰን ባጭሩ እንዘክራለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደርጋችሁ ዝግጅቱን እስከመጨረሻው እንድትከታተሉ እንጋብዛለን። በጣም ደስ የሚለው የጥላሁን ልደት አንድ ሁለት ያለ ሳያለሰልስ እየተከበረ ይገኛል። ሚዲያዎች እየዘገቡት ኮንሰርት እየተዘጋጀለት ይገኛል። ይሄ የምር የሚያኮራ ልብን የሚያሞቅ ተግባር ነው። ጥላሁን ዝም ብሎ ግለሰብ አይደለም፣ ዝም ብሎ ዘፋኝ፣ ዝም ብሎ ነገር አይደለም። ጥላሁን ሀገር ነው። ጥላሁን ሙዚቃ ነው። ወታደር ነው። ጥላሁን የእውነት ጥላሁን ያልሆነው ነገር የለም። ሙያውን የእውነት የኖረ ሰው ነው። በመዝፈን ብቻም ሳይሆን በመተግበር ጥላሁን ገሰሰ ፍጹም ኢትዮጵያዊ ነው። ሲዘፍን ሙዚቃ የጀመረው ስለ ኢትዮጵያ በመዝፈን ነው። ሲጨርስም ስለ ኢትዮጵያ ዘፍኖ ነው የጨረሰው። ለሀገሩ የዘፈናቸውን ሙዚቃዎች በሙሉ በሚባል ደረጃ በጦር ሜዳ ሄዶ ዘፍኗቸዋል። ራሱን ለሞት አጋልጧል። የእውነት ወታደር ሆኖ ኖሯል። ጥላሁን ኢትዮጵያዊነትን ያገዘፈ ያገነነ ከፍ ያደረገ ታላቅ ሰው ነው። አንዱ የኢትዮጵያዊነት ማጠናከሪያ ማበርቻ መስመር ነበር ጥላሁን ገሰሰ። የእውነት የሚደንቁ የሚገርሙ ልብን የሚሰውሩ የሚስቡ ኢትዮጵያዊነትን የሚያነሳሱ በጣም ብዙ ሙዚቃዎች አሉት። ከአንጀት የተዘፈኑ በእንባ የታጀቡ ዝም ብሎ ዜማና ግጥም ማዜም ዝም ብሎ ከሙዚቃ መሳሪያ ጋር መዝፈን አይደለም። የጥላሁን ዘፈን በእንባ ነው። ጥላሁን ለኢትዮጵያ ሲዘፍን በእንባ ነው። የእውነቱን ከአንጀቱ ደግሞ ደስ ሳይለው ሳይመቸው ነው። በዚህ ላይ የትኛውም የፖለቲካ ስርዓት ለጥላሁን ምቹ አልነበረም። በተለይ የደርግ ዘመን ምቹ አልነበረም። በኋላም የወያኔ ዘመንም ጥሩ አልነበረም ለሱ። ግን በኢትዮ ኤርትራ ጦርነት ጊዜም ጥላሁን ዘፍኗል። በመሸ ዘመኑም ቢሆን በማይመች ሁኔታ ቢሆን ጥላሁንን ዘፍኖ ያላደገ ሙዚቀኛ የለም። በጥላሁን ያልተለማመደ ዘፋኝ የለም። አሁንማ እንጀራው ያላደረገው ዘፋኝም የለም። ሁሉም ሰው እዚህም እዚያም ይዘፍነዋል። በየውድድሩ በየከቨሩ በየሪሚክሱ ያው ጥላሁን ነው። ጥላሁን እኮ ዝም ብሎ ሙዚቀኛ አይደለም፣ የኢትዮጵያ ሙዚቃም ጭምር ነው። ጥበበኛ ብቻ አይደለም፣ ጥበብም ነው። ጥላሁን ግዙፍ ዋርካ ታላቅ ሰው ነው። የእውነት ይህን ከፍ ያለ ሰው ልደቱን ማክበር የተገባ ብቻ ሳይሆን በጣም ትንሹ ነገር ነው። የሞተ ጊዜ አስታውሳለሁ። ጎዳና ሊሰየምለት ነው እንዲህ እንዲያ ሲባል ነበር። ምንም ሳይደረግ ቀረ። ጥላሁን በጣም ብዙ ነገር የሚገባው ጎዳና ሊሰየምለት የሚገባ ሐውልት ሊቆምለት የሚገባ ሌላም ብዙ ነገር ሊደረግለት የሚገባ በጣም ታላቅ ሰው ነው። ደስ የሚለው ጥላሁን የተወለደውም እንዲሁ በበዓል ነው፣ የመስቀል ዕለት ነው። የሞተውም የትንሣኤ ዕለት ነው። ያው በጣም የሚታወስ ነው። የቀብሩ ስነ ስርዓትም በጣም የደመቀ ታላቅ በጊዜው የጥላሁን ቀብር በነገራችን ላይ ከጀማል አብደል ናስር ከግብፁ መሪ ቀጥሎ በአፍሪካ ታሪክ ሁለተኛ ደማቁ የቀብር ስነ ስርዓት የተባለለት ነበር። ይገባዋል። ጥላሁን እንዲያውም ያንሰዋል። በጣም ታላቅ ሰው ነው ጥላሁን። ጥላሁን ጸሎቱ የሰመረለት ሞቴን በአገሬ ያድርገው እንዳለ ከሀገሩ ገብቶ ሰዓታት እንዳረፈ
ከሰዓታት ቆይታ በኋላ የሞተ ያረፈ ሰው ነው ጥላሁን። በዚህ ልክ የተሳካለት የእውነት ኢትዮጵያዊነቱ የኢትዮጵያዊነት ጸሎቱ የሰመረለት ሰው ነው ጥላሁን። የእውነቱን ኢትዮጵያዊ ሆኖ የኖረ ሰው ነው ጥላሁን። ኢትዮጵያ ሀብቴ ናት እንዳለው ሀብቱ ነበረች። የኢትዮጵያ ሕዝብ ብቻ ነበር የጥላሁን ሀብት። ሲዘፍንላት፣ ሲያወድሳት፣ ሲያለቅስላት የኖረ ሀገሩ ነች ኢትዮጵያ። ትንሽ ቅር የሚያሰኘው ብቻ ሳይሆን የሚያሳዝነው ጥላሁን አንገትሽ ራስሽን ችሎ ልየውና እንዳለው ሳይሆን ነው የሞተው። አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ። እርግጥ እሱን እኛም ላንደርስበት እንችላለን። ኢትዮጵያ አንገቷ ራሷን ችሎ ላናይ እንችላለን። ያለው ጠቅላላ ሁኔታ እሱን አይመስልም። ግን አንዳንድ ነገሮችን አይቶ ቢሞት ኢትዮጵያ የህዳሴ ግድብን ቢያንስ ስትጀምር ከሆነ ደግሞ ስትጨርስ አይቶ ቢሞት፣ ምናልባት ሌሎች አሰብንም ስታገኝ አይቶ ቢሞት። ምክንያቱም ጥላሁን በኤርትራው ጦርነት በነገራችን ላይ ከፍ ያለ ተሳትፎ የነበረው ሰው ነው። የእውነት ከወታደር በላይ ወታደር ሆኖ የኖረ ሰው። አንዳንድ ነገሮች ኢትዮጵያ ስታሳካ አይቶ ቢሞት ደስ ይል ነበር። ግን መንፈሱ ይነግረዋል፣ ጥላሁን ያውቃል፣ ይደርሰዋል። እንደዘፈነላት ኑሮ በመጨረሻ መርቋት ነው የሞተ ኢትዮጵያን። ቆሜ ልመርቅሽን አሁን ደራሲውም ያየህራድ ዘፋኙም ታላቁ ጥላሁን ገሰሰ አርፈዋል። ነፍሳቸውን ይማር። የኢትዮጵያን ስኬት መንፈሳቸው ይነግራቸዋል። ኢትዮጵያም ለስኬት ያብቃት። የጥላሁንን ማንነት የጥላሁንን ልደት ማግዘፍ፣ ጥላሁንን ከፍ ማድረግ ሌሎችም ተተኪ ለመሆን እንዲጥሩ ያደርጋል። በጣም የተገባ ነገር ነው። እንደ ጥላሁን ያሉ ሰዎች ባይበዙም አንድ ሁለት ጣል እንዲያረግልን እመኛለሁ። ጥልሽ እንኳን ተወለድክ ሁሌም የምንወድህ ሁሌም የምንሰማህ ሌት ተቀን አብረህን የምትኖር ታላቅ ሰው ነህ። ነፍስህን ይማረው።